ማታ ለምን አልተኛም? ማሚና ዳዲ አዲስ ልጅ ለማምጣት እየረበሹኝ ስለነበር። የት አለ ያስወለደኝ ዶክተር ጻ? ና ወደ መጣውበት ቦታ መልሰኝ። እየረበሽካቸው ነው እኮ። የራሳቸው ጉዳይ። ሙሉን ቀኑን ስትኛ ነበር። እነሱ ለምን ቤት ተውኝ ውጭ ሄዱ? እንዴት እየሄደ ነው? ገርማል። እስካሁን አይፎን 16 ፕሮ ማክስ አልገዙልኝም። ለወደፊት ምን ትላለህ? ባክት 20 እድሜ ሲሆን በደንብ ተኛት። ደግሞ አርጋህ አልቅስ። ለምን አልተኛም? እንዴት ልተኛ? የእግሩ በጣም ድምጽ አለው። መቀመጫውም እረፍት የለውም። ሃሎ ፖሊስ፣ ባካችሁ በፍጥነት ኑ። ማሚና ዳዲ እየተጣሉ ነው። ምን ነው? አይገርምም? ሆን ብለው አስበውበት ደሃ ከሆኑ በኋላ ደግሞ እኔን ፈጠሩ። ቤተሰቦች ከሚያደርጓቸው ምን ያስከፋል? የልደት ቀኔን ለማክበር አስመስለው ለራሳቸው ተሰብስበው ጨትቶ ሰክረው ሲጨፍሩ። ለወላጆች መልእክት፣ እጃችሁን ካልታጠባችሁ እንዳትነኩኝ። ማሚ ስትመጣ ደስ ሲላታል። ፈጣሪ ሆይ ውሃውም ሳሙናውን በከንሽ ወይነ። ለምን አልተኛ? መልሱኝ እያልክ ነበር። ለምን ሐሳብህን ቀየርክ? ልመለስ ብዬ ሲሄድ ዳዲ መንገዱን በራሱ ገብቶበት ዘግቶታል። ቅርምልክ ውሃ የሚመስለው ነገር ሲተኩሱብኝ እኔን እንኳን ሳይጠይቁኝ ሰብአዊ መብቴን ጥሷል። በህግ መጠየቅ አለባቸው። 8 ወር ስትሆን ምን መስራት ትፈልጋለህ? የነማ ቤት። አሁን እኮ ነው የተወለድኩ። ተረጋጊ እንጂ። አባቴን ወይስ እናቴን የበለጠ የምትመስለው? ብር ነው የምመስለው። ለተከታዮች ጸሎት። እግዚአብሔር ሆይ ንጹህና የቄና ልብ ስጣቸው። ለወላጆች የምትለው? የቆሸሸና እንደ ቢላ የምቆርጠውን አፋችሁ ጉንጮቼ ላይ ከምትጎተጉቱ ብር ስጡኝ። ምን አይነት ዶክተር ነው? በእናትህ ጭንቅላቴን እኮ ቢላ አደረገው። በቃ ያ ሰውዬ በፍጥነት መባረር አለበት። ዳድ፣ ሁሌም አንተ ለስራ ከቤት እንደወጣት የሆነ ሰውዬ መጥቶ ከማማ ጋር ይጫወታል። የሚስጥር ወንድምህ ነው እንዴ? ፍቅረኛዬ ወደ ዱባይ ከሄደች በኋላ ብርም አትልክልኝም፣ ስልክም አትደውልልኝም። ከሌላ ወንድ ጋር እየተለጠለጠች ነው መሰል። የምታስታውሰው? አባይ ለእናቴ ትንሽ ገፋ አርጊ ሲላት ዝም በል አንተ ስትገፋኝ እንደነበረ ቀላል መሰለኝ እንዳለች ነው። የት አለ ዶክተሩ? ማሚ እስከ መቼ ነው የአባቴ ማንነት የምትደብቀኝ? ጨዋታዋ በቃ። አሁን የዲኤንኤ ምርመራ ይሰራ። ምን ይሰማ ነበር? ዳዲ ቅጣት ምትስ መታ ነው መሰለኝ። ማሚ አዘርጥጥልኝ ማዕሬ ስትል ሰማ ነበር። ምን ሆንክ? ዳዲ እኔን ሳይሆን የጎረቤታችን ሰውዬ ትመስላለህ ብሎ ከቤት አባረረኝ። ትልቁ ጸሎት ምንድን ነው? ፈጣሪ እናቴን እና አባቴን ለዘላለም በደስታ እንዲያኖርልኝ። እንኳን ወደ ዓለም በሰላም መጣሽ። አረ መልሱኝ። ቤተሰቦቼ የመጨረሻ ደሃ እንደሆኑ ገና ሰምቻለሁ። ኑሮ እንዴት ነው ባባ? ገነት በለው። በተለይ ሴቶች ሳልጠይቃቸው ነው ቅፍ አድርጎ የሚስሙኝ። ከፍቶሽ? ማሚ እያደግሽ ስለሆነ ብቻሽን መተኛት አለብሽ አለች። ዳዲ ግን ከኔ በጣም ትልቅ ነው። ለምንድን ነው ከሷ ጋር የምተኛ? እንኳን ተወለድክ የምትለውን ነገር አለ? አዎ የእህቴን ቁጥር ወየትለኝ በእናት። እና እንዴት ነው ከዚያ ቦታ መምጣት? አትጠይቂኝ እባክህ፣ እንደዛ አታደርግ። እስካሁን ስለዛ እያሰብኩ ነው። የት አለ ያስወለደኝ ዶክተር? እና ወደ መጣሁበት ቦታ መልሰኝ። ምን ያስደስታል ልጄ? በኩለ ሌሊት ያለ ምንም ምክንያት ጮክ ብዬ አልቅሼ መላው ቤተሰብ ስቀሰቅስ። ማምና ዳድ የት ናቸው? አይ እዚህ ወዲ ውስጥ። ምን አይነት ጅል ነው በእናታችሁ? ወዴት ልጄ? አባቴና እናቴ ሁሉም ስለሚጣሉ ዛሬ ወደ አያቴ ቤት እየሄድኩኝ ነው።
እንኳን ኢትዮጵያ በሰላም ተወለድሽ። እናት ልጆ እዚህ ትምህርት ቤት ውስጥ እያስቸገረን ነው። ታዲያ ምን ይጠበስ? ቤት ውስጥም ችግሮችን ይፈጥራል። እኔ ጠርቼሽ አውቃለሁ ብትለው የቆሸሸና እንደ ቢላ ምቆርጠቡን አፋችሁ ጉንጮች ላይ አትጎተጉቱት። ሁለተኛ ከሞከራችሁ ፖሊስ ጠራለሁ። እስካሁን እንዴት ነው? ይደብራል። ማምና ዳድ እኔ እየተኛው መስሏቸው ማታው ሙሉ መታ እያረጉ ያድራሉ። ለምን አልተኛም? በፈሱ ታፈንኩ። መቀመጫው ተቀዷል እንዴ? የምትለው ነገር አለ? የፍቅር ጓደኛ ካለጻ ከሁሉም ደብቃ ከነርሷም ጭምር። ኑሮ እንዴት ነው? እማሟን አታምኗት። ጡት ስጠባኝ ወተቱ ሙሉ በሁሉ ቢራ ይላል። እናት ሆድ ውስጥ እንዴት ነበር? ገሃነም ውስጥ የገባው ይመስለኝ ነበር። ውሃን ትታ በርበሬ እየጠጣች ነበር እንዴ? ዛሬ ቅድም ምንድን ነው? ምንም በላለው ሸናለው፣ በላለው ሸናለው። ከፈለኩ ለ2 ሰዓት አለቅሳለሁ። ይህ ስራ ለአንተ በጣም አደገኛ እንደሆነ ይገባሃል አይደል? ገንዘብ ዛፍ ላይ ይበቅላል ብለሽ ታስቢያለሽ? አትረብሺ። ዳዲ ቀኑ ሙሉ ተጠንቀቅ፣ ትወድቃለህ፣ እንደዚህ አታደርግ፣ እንደዛ አታደርግ። እሱን አፈ ውስጥ 8 ወር ስትሆን ምን መስራት ትፈልጋለህ? የእነማ ቤት። አሁን እኮ ነው የተወለድኩ። ተረጋጊ እንጂ። ምን እየሰራ ነው? በጣም ልጅ ትመስላለህ እኮ። ገንዘብ ማግኘት አለብኝ። እናቴና አባቴ ገና 15 እና 16 እድሜያቸው ነው። ምርጥ ገንፎ ሰራሁት። እናቴ ስትነሳ በእኔ በጣም ትኮራለች። ወይኔ ጉዴ፣ ዱቄቱን ጨረስከው። ኮሽናው እንዳለ ተበላሽቷል። አፈር ብይ። እንግዲህ ለቤተሰብ የምትለው ነገር አለ? ያለፈ አልፏል። ግን በሚቀጥለው ጊዜ ልጅ ከመውለዳችሁ በፊት ምን አይነት ኢኮኖሚ ውስጥ እንዳላችሁ አረጋግጡ። ቤተሰቦቼ የመጨረሻ ድሃ እንደሆኑ ሰማሁ። በኢየሱስ ስም። ስታድግ ምን መሆን ትፈልጋለህ? ያንችን የወደፊት ባህል ቢሆን ይመቸኛል። ምን አቀድክ? ሌሊቱን እስከ 9 ሰዓት እጮሃለሁ፣ ጮክ ብዬ አለቅሳለሁ እና ዳይፈሬን 20 ጊዜ እሸናለሁ። ቤተሰቦችን ትወዳለህ? መውደድ ብቻ እንደውም ደጋግሜ ቢወለድላቸው አይቆጨኝም። በመጨረሻ እዚህ ነሽ። ምን ተሰማህ? እባክህ ሰለችቶኛል። ገና እናቴ አባቴ ማን እንደሆነ አላውቅም አለችኝ። ጉድ እኮ ነው። ማን እዚህ አመጣሽ? እናቴ አስቀምጣኝ። የሆነ ሰውዬ ዘይት ይሰጥሻለሁ ብሏት አብሮ ሄደ። ምን ከፋሽ? ዳዱ ሁሌም ጡት ካላጠብኩ ቢሎ ያለቅሳል። እንዴ ኢነስ በምንድን ነው የሚያደገው? ለምን በቻህን ልጄ? ማምና ዳድ ጸሎት እያደረጉ ነው መስለኝ። እዚህ ቲቶኝ ክፍላቸው ገብተዋል። እንዴት እንደሚታመሪ ግን። ታዲያ እሱ ቤተሰቦቼ ድሃ መሆናቸውን ይቀይራል። መልሱኝ ያልክ ነበር። ለምን ሐሳብህን ቀየርክ? እንደፈራሁት አይደለም። አሁን ቤተሰብ ሀብታም መሆናቸውን አይቻለሁ። ወዴት? 75,000 ብር ኢዳጋ ስለተወለድኩ ሀገሪቱን ለቅቄ እየወጣሁ ነው። ይሄ መንገድ ወደ አሜሪካ ይወስደኛል። እንዴ ነው? በጣም እድለኛ ነህ እኮ ኢትዮጵያ ውስጥ። አረ ፈጣሪ ፍረድባችሁ። ለምንድን ነው የምትቀጡኝ? ምናለ አሜሪካ ብትወልዱኝ። ምን ነው ልጄ? ይሄንን ጨቋኝ ዳፕር የፈጠርክ ሰውዬ ግን እግዚአብሔር እንደዚህ አልተውህም። የትም ብትሆን አሳያለሁ። መተንፈስ ሰብአዊ መብት ነው እኮ። ቴዲ ስለ ጠቅላይ ሚኒስቴሩ ሐሳብ አከካምጽ እኔ ጊዜ ከሱ የተሻለ ስራ ሰራለሁ። ምን ትላለህ? ስላለም ማየት ያለብኝን ሁሉ አይቼዋለሁ። አሁን ወደ አመጣችሁ መልሱኝ። ጀነራል በላይ ጦርነቱ እንዴት ነው? በጣም ስኬታማ ነን። ዳይፐር እንደ ግራኔድ ቦምብ፣ ፈስ እንደ ቲርጋስ እየተጠቀምን ነው። አባቴ ወዴት ሄዶ ነው? ቆንጆ እንትን የማሚ ትልቁን ስልኳን ቻርጅ ላረግላት ሷጋ ሄደ። በቂ እንቅልፍ አገኘ? የምን እንቅልፍ? ዛሬ ደግሞ ዳዲ ቻርጅ ሰክቶ ስላደረ መተኛት አልቻልኩም። እንኳን ደስ አለ። የመጀመሪያ ቀን ነው። ዓለምን እንዴት አየ? ጩክ ያለ ነገር። አረ መልሱኝ። እዛ እኮ ሙቀት ጨለማ ረጋ ያለ ቦታ ነበር። እንኳን ወደ ዓለም በሰላም መጣሽ። ባክህ አባቴ ቢሊየነር ነው በለኛ። ልጄ ብር ትወዳለህ? ብር ሁሉም ነገር ነው። ካሊ ሁሉም ይወድሃል፣ ከለሊ ሁሉም ይጠላሃል፣ እናትም ጭምር። እንኳን ወደ ዓለም በሰላም መጣሽ። አረ መልሱኝ። ቤተሰቦቼ የመጨረሻ ድሃ እንደሆኑ ገና ሰምቼለሁ።
ለሀገራችን ምን እቅድ አለክ? ሁለተኛ እንዲህ አይነት ጥያቄ ከጠየቀኝ በጥፊ ነው የሚለው። ስራዬ ማቢላትና መጠጣት ነው። ማማ ወይስ ዳዲ ነው የምትወድ? እየቀልድክ ማንንም አልወድም፣ ግን ብር የሰጠኝ ሁሉ በደንብ ወዳለሁ። ለምን አልተኛም? በፈሱ ታፈንኩ። መቀመጫው ተቀዷል እንዴ? የቤቱ መሪ ማን ነው? ያለምንም ጥያቄ ማምዳድ እሷ ያለችውን ሁሉ እሺ ጌታዬ ብሎ ይቀበላል። ማምና ዳድ የት ናቸው? አይ እዚህ ወዲህ ውስጥ። ምን አይነት ጅል ነው በእናታችሁ? ለምን በቻህን ልጄ? ማምና ዳድ ጸሎት ብሎ ክፍላቸው ገቡ። ፋራ ይመስላለሁ እንዴ እኔ? ምን ከፋሽ የኔ ፍቅር? ማማ ወተት የላትም። ኒዶ ደግሞ በጣም ውድ ነው። ምናለ ፈጣሪ የሰው ልጅችን የሚድዋይፍ እጅ በሰብሮ ኖሮ 10,000 ለክትባት፣ 50,000 ለቼክአፕ፣ 20,000 እንዴ በቃ አታውልኝ። ስታድግ ምን መሆን ትፈልጋለህ? ዮኒ ማኛ። ምክንያቱም እሱ አምሃራም፣ ኦሮሞም፣ ትግሬም፣ ኤርትራም፣ ፕሮቴስታንትም፣ ኦርቶዶክስም፣ ሙስሊምም፣ እንስሳም ሁሉንም ነገር መሆን ይችላል።